ሰላም እንዴት ናችሁ? ትምህርት ሚኒስቴር በ2018 ዓ.ም በጥር ወር ማለትም አሁን ካለንበት ወር ቀጥሎ ባለው የመውጫ ፈተና ኤግዚት ኤግዛም ይሰጣል። ፈተናውን ለመጀመሪያ ጊዜ የምትወስዱ እጩ ተመራቂዎች ምዝገባ የምታካሂዱ ከታህሳስ 6 እስከ 13 2018 ዓ.ም መሆኑን ትምህርት ሚኒስቴር አሳውቋል። ተመራቂ ተማሪዎች በተቋማችሁ ደረጃ ማለትም በዩኒቨርሲቲያችሁ በተጠቀሱት ቀናት ምዝገባውን አካሂዳችሁ መረጃችሁ ለትምህርት ሚኒስቴር የሚላክ መሆኑን ትምህርት ሚኒስቴር አሳውቋል። የፈተና አስተዳደር ክፍያ 750 ብር በኢትዮጵያ ንግድ ባንክ አካውንት በኩል በመክፈል የከፈላችሁበትን ኦሪጂናል ደረሰኝ ከነሙሉ ስማችሁ ለትምህርት ክፍላችሁ መላክ እንደሚኖርባችሁም ተገልጿል። የመውጫ ፈተናውን ኤግዚት ኤግዛም በድጋሚ የምትወስዱ ተፈታኞች በራሳችሁ ማመልከት እንዳለባችሁ ትምህርት ሚኒስቴር ገልጿል። ኤግዚት ኤግዛም በድጋሚ ለመፈተን አፕላይ የምታረጉ ስክሪኑ ላይ ባለው ሊንክ በመጠቀም አፕላይ ማድረግ ትችላላችሁ። አፕላይ ስታረጉ በስልክም በኮምፒውተርም ይቻላል። ስለዚህ የምትጠቀሙበትን ብራውዘር ወይም ደግሞ አፕ ትከፍታላችሁ። ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ ሊንኩን ትጽፋላችሁ። ሊንኩ exam.eternate.edu.et ሊንኩን እንደዚህ ከጻፋችሁ በኋላ ኦኬ ትሉታላችሁ። ኦኬ ስትሉት ይሄን ያመጣላችኋል። ኢትዮጵያን ዩኒቨርሲቲ ኤግዚት ኤግዛም ሬጂስትሬሽን ዴድላይን ታህሳስ 13 2018 ነው። ስለዚህ እስከ ታህሳስ 13 ብቻ ነው መመዝገብ የምትችሉት። ከዛ በፊት መመዝገብ ይኖርባችኋል። ይሄንን ካመጣላችሁ በኋላ 4 ስቴፖችን መሙላት ይኖርባችኋል። የመጀመሪያው ፕሮቫይድ ዩዘር ኔም፣ የእናንተን ዩዘር ኔም እዚህ ጋር ታስገባላችሁ። ዩዘር ኔማችሁ እንግዲህ ከዚህ በፊት የተፈተናችሁበት ስለሆነ እሱን ታስገባላችሁ። ምናልባት እሱን ረስታችሁ ከሆነ እዚህ ጋር ፎርጌት ዩር ዩዘር ኔም የሚለው ፊት ለፊት ክሊክ ሂር ቱ ሪከቨር የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉት ይሄን ያመጣላችኋል። ፎርጌት ዩዘር ኔም እዚህ ጋር ፈርስት ኔማችሁን ታስገባላችሁ፣ ፋዘር ኔም፣ ዩኒቨርሲቲ፣ ዲፓርትመንት። ይሄንን በትክክል ካስገባችሁ በኋላ እዚህ ጋር ጌት ዩዘር ኔም ስትሉት ዩዘር ኔም ይሰጣችኋል ማለት ነው። ለአሁን ይሄንን ባክ እንለዋለን። ዩዘር ኔማችሁን እዚህ ጋር ካስገባችሁ በኋላ እዚህ ጋር ኔክስት የሚለው አክቲቭ ይሆንላችኋል። ኔክስት የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉት ስቴፕ 2 ቬሪፋይ አይዲ፣ ናሽናል አይዲያችሁን ቬሪፋይ ታረጋላችሁ። ናሽናል አይዲያችሁ ላይ ያለውን 16 ዲጂት ቁጥር ታስገባላችሁ። እሱን አስገብታችሁ ቬሪፋይ የሚላለ ቬሪፋይ ስትሉት ቬሪፋይ ያደርግላችኋል። ከዛ ስቴፕ 3 ሪቪው ፋይዳ ፕሮፋይል፣ የእናንተ ናሽናል አይዲ እና ፕሮፋይል ሪቪው ታረጋላችሁ። ትክክል ከሆነ ኔክስት ትሉታላችሁ። ኔክስት ስትሉት ስቴፕ 4 አፕዴት ፕሪፈረንስ ይላል። የምትፈተኑበትን ዩኒቨርሲቲ የሚቀርባችሁን ዩኒቨርሲቲ ሰሌክት ታረጋላችሁ። ኔክስት ካላችሁት በኋላ ስቴፕ 5 የመጨረሻው ኮምፕሊት ፔመንት ኤንድ ሬጂስትሬሽን ይላል። ፔመንታችሁን እንግዲህ በቴሌብር ነው የምትከፍሉት። በቴሌብር ከከፈላችሁት በኋላ ታስገባላችሁ። ካስገባችሁ በኋላ ሬጂስትሬሽን ሰብሚት የሚል ይመጣላችኋል። ሰብሚት አድርጋችሁ መመዝገብ ይኖርባችኋል ማለት ነው። እንግዲህ ትምህርት ሚኒስቴር ባስቀመጠው ስኬጁል መሰረት ኤግዚት ኤግዛም የሚሰጠው አሁን ካለንበት ወር ቀጥሎ በጥር ወር ነው። ስለዚህ ከወዲሁ ራሳችሁን ማዘጋጀት እንዳለባችሁ ላሳስባችሁ እወዳለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ወቅታዊ ትምህርታዊ መረጃዎችንና ትምህርታዊ ቪዲዮዎችን በየጊዜው ማግኘት ከፈለጋችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ። ቀጣይ በሌላ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር እንሰንብት።